ትልቁ ውድቀታችን ከጠላት ከውጭ የሚያጠቃን አይደለም፣ እኛ ውስጥ የምንሸዋወደው መሸዋወድ፣ እኛ ውስጥ እያወቅን እየመሰለን የምናጠፋው ጥፋት ነው። እና አግናጢዎስን ምዕመናኑ ይወዱት ነበረ በጣም እና እየተከተሉት እባክህ አትሙትብን እያሉ ይማጸኑት ነበር። አንበሳ እየሞጫጨቀ አራዊት እየበሉ ለምን ትሞታለህ? እባክህ ሰንብትልን ቆይልን ይሉት ነበር። እርሱ መንጋዎቹን ለቅዱስ ፖሊካርፐስ አሳልፎ ከሰጠ በኋላ ምን እንዳለ ታውቃላችሁ? እባካችሁ ተውኝ አላቸው። ተውኝ እባካችሁ ተውኝ፣ እንደ ንጹህ መገበሪያ ስንዴ በአንበሶቹ አፍ ተፈጭቶ አጥንቴ ከክርስቶስ ጋር መዋሃድ እፈልጋለሁ አለ። እንዴት ያለ እምነት ነው ማርያም! የአንበሶቹን አፍ የሚቆረጥሙትን አጥንቱን እንደ ንጹህ መገበሪያ ስንዴ ከእግዚአብሔር ጋር የሚሄድበት መንገድ ነው ብሎ ማሰብ። ከዚህ በላይ ባህር አለ? ከዚህ በላይ ጭንቅ አለ? አሁን በየሀገሩ ከተሞቻችን የምንሰማቸው ሰማዕታቱ እንዲሆኑ ክርስቲያኖች እንዲታረዱ ሲባል ላለመታረድ እኮ ምርጫ ነበራቸው። ታውቃላችሁ? ላለመሞት እኮ አማራጭ ነበራቸው። እርሱን እምቢ ስላሉ እኮ ነው፣ አንፈልግም ስላሉ፣ አብረን እንሞታለን ብለው ስለተናገሩ እኮ ነው። እንዴት ይሄ እንኳን እኛን ልባችንን አይመልሰውም? ክርስቲያኖች እንዴ በጣም እኮ ነው የምንገርመው። እኛ የምንሳቀቀውን መከራ እነርሱ በአማራጭ ይፈልጉታል። ክርስቶስ ከሌለበት ወደብ የምንቦጫረቅበት የመከራ እሳት ይሻለናል ይላሉ። በጣም የሚደንቅ እምነት እኮ ነው እውነት። ጌታችን ለዛ ነው ልትመስሉኝ እውነት የምትፈልጉ ከሆነ ወደቡ ጋር አትቁሙ፣ ተሻግራችሁ ነዋል። ማንም ሊመጣ አልፈለገም። ስለዚህ ጌታችን ኢየሱስ ክርስቶስ እናንተም ባላችሁበት እዛው እኔም ባለሁበት በዚህ ማስተማር ይቀጥላሉ አለ። ዘሪ ዘሩን ሊዘራ ወጣ ነው። የሚደንቅ ነው። የትኛውም ዘሪ የትኛውም ገበሬ ዘሩን ሊዘራ ሲወጣ የለሰለሰ መሬት ካገኘ ነው እንጂ ደግሞ ወጥቶ ወርዶ በስንት መከራና ትግል ያገኘውን ዘር ፍሬ የማያገኝበት ቦታ እንደሆነ እያወቀ አይዘራው፣ በፍጹም አያደርገውም ጭምር። ስለዚህ መሬቱ የለሰለሰለት መልካም ሆኖ ዘሩን ሊቀበለው ወደሚችለው ቦታ ዘሪ ዘሩን ሊዘራ ሄደ። የሚደንቅ ነው። ዘሪ ዘሩን ሊዘራ ሄደ። ዛሬ በቅዳሴያችን የተነበበው የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ነው እና ጌታችን ኢየሱስ ክርስቶስ ራሱን የወይን ባለቤት ስፍራ እንደሆነ ለዛች ለወይን ባለቤት ስፍራ ለራሱ መሬትም ቅጥር እንደቀጠረላት ግንብ እንደገነባላት መጭመቂያ የወይኑን ዘለላ ተጨምቆበት ውሃውን ወይም ደግሞ የወይኑን ፈሳሽ የምንጠጣበትን ቦታ አዘጋጀዋል እና ገበሬዎቹን አሰማራቸዋል። እየሰማችሁ ገበሬዎቹን አሰማራቸው ምን እንዲያደርጉ? ፍሬውን እንዲለቅሙ። እግዚአብሔር በነገራችን ላይ በሁለቱም ምሳሌዎች ተመሳሳይ ሐሳብ ነው እያነሳ ያለው። ምን መሰላችሁ? ዘሪ ዘሩን ሊዘራ ሲወጣ እንዳልኳችሁ መሬቱ መስተካከሉን ካየና ካመነበት በኋላ የእግዚአብሔር ድርሻ ዘር የተባለ ቃሉን እኛ ላይ መዝራት ነው። ዘሪ ምኑን ሊያረግ ወጣ ስልን ዘሩን ምን ሊያረግ? እስኪ ሊዘራ በሉ። ሊኮተኩት አይደል፣ ሊያጭድ አይደል፣ ሊያርም አይደል። ማረም፣ መኮትኮት፣ ማጨድ መሬቱን ለሚዘራበት ዘር ምቹ አድርጎ መጠበቅ የማን ድርሻ ነው? የኛ። እስኪ የኛ በሉ። የኛ የራሳችን። አሁን ያለብን ስንፍና እንትን ተመልከቱት። እግዚአብሔር እንዲያስተምረንም እንፈልጋለን። ያለብንንም ችግር እንዲነቅለው እንፈልጋለን። ምንም እኛ ሳናረግ ኃጢአትን እንኳን እኮ ክርስቲያኖች ጠልተን እንኳን እኮ አስወግድልኝ ብሎ እንኳን መለመን እኮ አለበት አንድ ሰው ሳይጠላው እየፈለገው ማረጉን እያማረው በዛው ልክ ደግሞ እግዚአብሔር የመረጣቸውን ቅዱሳን መስሎ መኖርም እየፈለገ እየተመኘ አይሆንም። አንዱን መምረጥ አለበት። እግዚአብሔር ትግላችንን እግዚአብሔር ጥረታችንን ስለሚያይ ማለት ነው። ተመሳሳይ አሁንም ያልኳችሁ ወይኑም ስፍራ ከገበሬዎቹ የጠበቀው ፍሬውን ለቅማቸው አምጡልኛል። ቅጥር ስሩ አላላቸው፣ ግንብ አቁሙ አላላቸው፣ መጭመቂያ ስሩም አላላቸው። በፍጹም ይሄ ከናንተ አይጠበቅም፣ እሱን እኔ አሟላለሁ አላቸው። ከናንተ የምጠብቀው ጥቂቱን ነገር ነው አለ እግዚአብሔር። ሲጀመርም ሁሌም ድካማችንን ስለሚያውቀው ከኛ የሚጠብቀው ጥቂት ነገር ነው። ትንሽ ነገር ነው ካንተ የሚፈልገው ካንቺ። እኛ ብዙ እየመሰለን ነው እንጂ እስኪ አስቡት። ፍሬ መልቀም ይቀላል ወይስ ቅጥር መቅጠር፣ መጭመቂያ ማዘጋጀት፣ ግንብ መገንባት? ከባዱን ስራ እኮ ባለቤቱ ሰርቶታል። ተመልከቱ። መጭመቂያ የምትባለው ቤተክርስቲያን ነው። ቤተክርስቲያንን እኛ አልሰራናትም። ማን የሰራልን? እግዚአብሔር። ቅጥር ቀጠረለት አለ። ቅጥር የሚባለው ነቢያት ናቸው፣ ቅዱሳን ናቸው። እነርሱን እንደ እሱ መስለው መኖር እንዲችሉ የመረጠ የቀደሳቸው እግዚአብሔር እርሱ። ግንቡ
ማማ ሆኖ ከፍ ብሎ የሚታየው ራሱ ጌታችን ኢየሱስ ክርስቶስ ሁሉን ነገር አደረገ፣ አከናወነ። ከዛ ከኛ ጥቂት ነገር ፈለገ። የዘርዘሪው ምሳሌ ተመሳሳይ ነው። እርሱ ሊዘራ ወጣ። ዘሩን እናንተ አምጡት አላለም። ቃሉን ከእናንተ ፈልጌ ላግኝ አላለም። መጀመሪያ ሊዘራብን የፈለገው። የትኛውም እኮ ሰው ያልዘራውን አያጭድም ነው አይደለም የምንለው? እግዚአብሔርም እኮ ያልደከመበትን ነፍስ አምጣ ብሎ አያስጨንቅም እኮ። መጀመሪያ ደክሞ ወጥቶ ወርዶ ነው። ስለዚህ ዘሪ ዘሩን ሊዘራ ወጣል። እንደምታውቁት ይህን ታሪክ ብዙ ጊዜ ላይም ሲሰበኩ በሊቃውንቱ እንደሰማችሁት አንዱን በደረቅ መሬት ላይ ዘራው፣ አዋፈ ሰማይ ወሰዱት። ሁለተኛውን በጭንጫ መሬት ላይ ዘራው፣ ፀሐይ ሲወጣ አጠወለገው፣ ደረቀ። ሶስተኛውን በሾሃማ መሬት ላይ ዘራው፣ መብቀሉን በቀለ። ከፍ ብሎ እንዳይታይ ግን ምኑ አንቆ አስቀሩ፣ እሾሁ አንቆ አስቀሩ። አራተኛውን መልካም መሬት ላይ ዘራው። ገበሬ የሚገርማችሁ የሚዘራውን ዘር የሚያገኘው ከዘራው ከምርቱ ምርቱ ሲደርስ ይሰበስባል፣ ጎተራ ያስገባል። ጎተራ ካስገባው ከስንዴዎቹ መካከል ደግሞ ወይም ከዘራው ዘር ይመርጥና ምርጥ ዘር ያስቀምጣል። ይሄን በልቶ ሽጦ ተጠቅሞ ከቀጠለ በኋላ ነገ ወቅት ደግሞ ሲመጣ ያንን ምርጥ ዘር ነው አንስቶ ምን የሚያደርገው መልሶ የሚዘራው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። የሚዘራው መጀመሪያውን የሰበሰበው ነው። ስሙ፣ ገበሬው በተቻለ አቅም ነው የምላችሁ የምርጥ ዘሩን ዘርቶ የሰበሰበውን ምርጥ ዘር በቅል ነው ራሱ የሚያስቀምጠው። እርጥበት አግኝቶ እንዳይሻግት፣ እርጥበት አግኝቶ የመዝሪያ ወቅቱ ሳይደርስ እንዳይበላሽበት ማለት ነው። ያንን ገበሬ እውነቴን ነው የምላችሁ ሄዳችሁ እህል ቢያጣ ቢራ ቢጠማ በየትኛውም ተአምር ምርጥ ዘሩን አይነካትም። ምርጥ ዘሩን ከበላው የዛሬው ረሃብ የዘላለም ረሃብ ነው የሚሆንበት። የዛሬው ጥም የዘላለም ጥም ነው የሚሆንበት። ስለዚህ መከራውንና ጭንቁን ወቅቱ መጥቶ መዝራት የሚችልበት ጊዜ እስኪደርስ ድረስ ይታገሳል። ያንን ያገኘውን ዘር ደግሞ የሚዘራው ምርት ሊያገኝበት የሚችልበት ቦታ ላይ ነው። ምርት ሊያገኝበት አሁን እንደ ዘርዘሪ ገበሬ እናንተ ከነዚህ ከአራቱ መካከል ዘሩን ዝሩት ብትባሉ የትኛው ላይ ነው የምትዘሩት? ክርስቲያኖች መልሱ እንጂ የትኛው መሬት ላይ ነው የምትዘሩት? አስፋልት ላይ ትዘሩታላችሁ? መልሱ እንጂ አይዟችሁ፣ ልክ እኮ ናችሁ። አይደላችሁም እንዳላችሁ ፈርታችሁ አስፋልት ላይ ትዘሩታላችሁ? እንደሚደርቅ እያወቃችሁ ጭንጫ መሬት ላይ ትዘሩታላችሁ? እሾህ እንደሚያንቀውና ፍሬውን ማግኘት እንደማትችሉ እያወቃችሁ ትዘሩበታላችሁ? መልሱ እንጂ አትዘሩ። የምትዘሩት የትኛው ላይ ነው ታዲያ? አይገርማችሁም ታዲያ? እግዚአብሔር ምርት የሚያገኝበትን መሬት ለይቶ ማወቅ እየቻለ የማያገኝበት እኛ ላይ ለምን ይደክማል? ልባችን ድንድን ያለ ድንጋይ እንደሆነ እያወቀ ለምን ይዘራብናል? ልባችን መከራ እንደማይታገስ አኗኗራችን እያወቀ ለምን ያስተምረናል? ስጋዊ የሆነው ምኞት አንቆ እንደሚያስቀረን እያወቀ ለምን ይደክምብናል? እግዚአብሔር ምርጥ ዘር እኮ ነው ቃል እግዚአብሔር እንዲህ ዝም ብሎ የማይበተን ነው። ግን አይደንቃችሁም? እግዚአብሔር ቃሉን የሚሰማው ሰው ቢለወጥ ይመርጣል። ቃሉን የሚሰማው ሰው ቢስተካከልለት ይመርጣል እንጂማ አምላካችን እኮ ማይመረ ህዋት ሁሉን አዋቂ እኮ ነው። እዚህ እንኳን ለጉባኤ ተሰብስበን ሰምተን የማንለወጥ ሰዎችን እኮ ሊያባረን ይችል ነበር። ግን አይገርማችሁ? ልባችን ምን አይነት እንደሆነ የሚያውቀው እርሱ ብቻ ነው፣ ሰው የማያውቅ። ክብር ምስጋና ይድረሰው። እውነት ልባችን ምን አይነት ልብ እንደሆነ ራሱ እርሱ ብቻ ነው የሚያውቀው። ያንዳንዶቻችን ልብ ለዘር የማይመች ልብ ነው፣ ይታወቃል ተጠንቅቆ። እንደ አለት የጸና አዕዋፈ ሰማይ የተባሉ አጋንንት ሰምተነው ገና ሳንኖረው ነጥቀው የሚወስዱብን ደረቅ የሆነ ልብ ያለን ሰዎች አለን፣ ምንም ሊመልሰን ያልቻለ። እኔ በጣም ነው የሚገርማችሁ ክርስቲያኖች እኮ እንደው የኛን ድርቅና ልብ ሊያሸንፈው የሚችለው ምን ይሆን? እንኳን እኛ እግዚአብሔርን ያመንነው ቀርቶ እኮ እግዚአብሔርን ያላመነው ጣዖታትን አቁሞ ይሰግድ የነበረው ፈርዖን እንኳን እኮ በመቅሰፍት እኮ ልቡ ተሰብሯል። እንዴ እኛ ላይ እግዚአብሔር ምን ያላወረደብን መቅሰፍት አለ? ወገኖቻችን ሲሞቱ አየን፣ ሀገር ሲበጠበት ተመለከትን፣ ቤተ ክርስቲያናችን እንደምናቃት ሳትሆን በብዙ ፈተና ስትወጠር አየን። አሁንም ጣት እየተጠቋቆምን ነው። እኛ አሁንም የነገሌ ጥፋት ነው እያልን ነው። ኧረ መቼ ነው የኔ ነው የምንለው? እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ የምንለው? እንዴ ክርስቲያኖች፣ ዮናስ ያለበት ቤተ ክርስቲያን ውስጥ እኮ ነው ያላችሁት።
ዮናስ ተሳፍሮ ለነበረባት ወደ ተርሴስ ሲኮበልልባት ለነበረችው መርከብ እኮ ሰላም፣ ጸጥታ፣ ደህንነት ለሌሎችም ነፍስ መትረፍ ሲል እኮ እኔን ባህር ውስጥ ጣሉኝ ያለው ማን ከኛ መካከል እኔን ባህር ውስጥ ጣሉኝ የሚላል? ሌላውን እየገፈተርን እንከት ይሆናል እንጂ እንደማናውቅ ጥፋት እንዳላጠፋ ምናልባት እነሱ ሊሆኑ ይችላሉ እንላለን እንጂ ቤተ ክርስቲያናችን ሰላም መነሳቷን ተመልክተን ሌሎች ብዙ ሸክሞች አሏት፣ እሱን አቀሉላት። ዮናስ የተሳፈረባት መርከብ ትዝ ይላችኋል። ከምን እንደተነሳ መርከቢቱ እንደዚህ የምትናወጥ መሆኑ ስላላወቁ ያላቸውን ሀብት በሙሉ እኮ ባህር ውስጥ ከተውት ነበር። ሞኞች! ሲበጠብቅ የነበረው ዮናስ እኮ ነው። አሁንም እኮ ስለ አንዲት ስለኛ ስለምናጠፋው ጥፋት ብሎ እግዚአብሔር እኛን ለመመለስ ያመጣውስ ቢሆን ሁሌም የሆነ ሰው እንዲመለስ የሚመጣ ነው የለም ይመስለን መቅሰፍት። ሁሌም የሆነ ሰው እንዲጠራ ይመስለናል አይደል? እግዚአብሔር መዓት የሚያመጣው አይደለም፣ እኛ እንድንመለስ ነው። እኔ በግል እናንተ በግላችሁ ሁላችንም ማለት ነው። ግን እንደዚሁ ድንድን ያልን ከፈርዖን በላይ የጸና ልብ እንዴት ክርስቲያን ይኖረዋል? ፈርዖን እኮ እግዚአብሔርን የማያውቀው እኮ ነው። ስለሱ ሰምቶ የማያውቅ እኮ ነው። ሲነገረው አይ ብሎ ያንገሸገሸው እኮ ሰው እኮ ነው። ቃሉን እያጠፈ በተለያየ መቅሰፍት የተመታ ሰው እኮ ነው። ፈርዖን እንኳን እኮ ልጁን ሲያጣ ውጡልኝ